ሰላም ጤና ይስጥልኝ ውድና የተከበራችሁ የዲኔን ጎንደሪያ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ወደ ዲኔን ጎንደሪያ ዩቲዩብ ስትገቡ በመጀመሪያ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ እንዲሁም ሁሌም የመለቃችሁ ቪዲዮዎች እንዲደርሷችሁ የደወል ምልክቷን እያጠቆራችሁ ገባ በሉ ማለት ነው። ቪዲዮውን ስትጀምሩ ላይክ እና ሼር ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። አመሰግናለሁ። ዲኔን ጎንደሪያ ዩቲዩብ ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነት ይመልስልን። አሜን። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ይዤላችሁ እንደምታዩት ስዊት እንሰራለን ወይም ደግሞ በአማርኛ ጣፋጭ ነገሮች እንግዲህ ከቡና ከሻይ ጋር የሚጠቀሙት ነው የምንጠቀማቸው አላልኩም እኔ እና ዞሮ እንግዲህ ለአረቦች የሚጠቀሙት ነው። የሚያስፈልጉን ግብአቶች እንደምታዩት አንድ ድሪሞ፣ አንድ ክሬመል፣ አንድ የሀሊብ ሪምቦ ወይም ደግሞ ወተት፣ አንድ ቅሽጣ፣ 6 ፍሬ ጅብንትሪ እና ይህን አይነት ብስኩት ያስፈልገናል ማለት ነው። እነዚህን በአንድ እንቀላቅላቸውና እንፈጫቸዋለን በመኪና ወይም ደግሞ በማሽን ማለት ነው። እና ሁላችሁም ሰርታችሁ ቅመሱት። ወደ ጎን ዩቲዩብ በራስትሩ መጀመሪያ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክ ያላደረጋችሁ ላይክ ያደረጋችሁ፣ ሼር ያደረጋችሁ ለሌሎች ላላዩት እንዲያዩት ሼር በማድረግ ገባ እያላችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንድትገልጹልኝ ስል በትህትና እጠይቃችኋለሁ። ወደ አሰራሩ አብረን የምንሄድ ይሆናል። በጣም ጣፋጭና አስፈላጊ በተለይ ለረመዳን በጣም ተፈላጊ ነውና ሁላችሁም እየሰራችሁ ሞክሩት። ትወደዳላችሁ፣ ትመሰገናላችሁ፣ ሙያ ትለምዳላችሁ። ስለዚህ አንዱ ያወቀውን አንዱ ማሳወቅ ደግሞ መልካምነት ነውና ሁላችንም እየገባን እንሞክረው፣ እንማር። ሙያ ጥሩ ነው። ሙያ በዞርንበት አብሮን የሚዞር ነው እና ሙያ መልመዱ አይከፋም። ሙያ እንልመድ ማለት ነው። ውድ ቤተሰቦቼ ወደ አሰራሩ እንሂድ። እንግዲህ እነዚህ ሙሉ ያሳያችሁን እንዳለ ማሽን ውስጥ ነው የምከታቸው ማለት ነው። ማሽን ውስጥ እዚህ ጋር ጨምራቸዋለሁ ማለት ነው። እንደምታዩት ነው። አብረን የምን ይሆናል ማለት ነው። እንግዲህ ቤተሰቦቼ በዚህ መልኩ ሁሉን ጨማምሬ አሁን ልፈጨው ነው ማለት ነው። እንዴ ድምጽ እንዳይረብሻችሁ ከፈጨ በኋላ እንገናኛለን ማለት ነው። ቤተሰቦቼ ሁሉንም ቅድም ያሳየኋችሁን ግብአቶች በዚህ መልኩ ተፈጭተው ድቅቅ ብለዋል ማለት ነው። አሁን ደግሞ የሚያስፈልጉን ከዚህ ላይ ትንሽ ሸከር እንዲያደርገው ብስኩት እንጨምራለን ማለት ነው። ብስኩቱን ማለት በጣም እንዳይደቅ በቃ አላደርጋ ውበት እንዲሰጠው ነው። በኋላ ላይ እንደምታዩት እንጨምራለን። ትንሽ ሳይደቅ በጣም ሳይደቅ እኔ ስበርብር ማድረግ ነው እንጂ መልቀቅ ያለበት። በዚህ መልኩ ፈጭቼ ጨርሻለሁ። ከዚህ ቀጥዬ ደግሞ ማድረግ ነው የምሰራበትን ስኒ አዘጋጅቻለሁ። በዚህ መልኩ ስኒው ጋር ብስኩቴን እደረድራለሁ ስነስርዓት ማለት ነው። አብረን የምንይው ይሆናል። ተከታተሉ። በዚህ መልኩ ብስኩቴን ደርድሬያለሁ ማለት ነው። በዚህ መልኩ ደርድሬያለሁ። እናንተ የሚበቃችሁን ያክል ስኒያ እኔ የተጠቀምኩት ከሁሉም አንዳንድ ስለሆነ እናንተ ከፍ ያለ ስኒያ የምትጠቀሙ ከሆነ ላዝም ሁለት መጠቀም አለባችሁ ማለት ነው። ግብአቶችን ቅድም እንደመጀመሪያው ላይ እንዳሳያችሁ ማለት ነው። አሁን እኔ ስኒያዋ ትንሽዬ ናት። በሶስት ረድፍ ነው ያደረኳቸው። ሁለተኛ ላይ እርዝመቷም ደግሞ እንደምታዩት ናት፣ ትንሽዬ ናት እና አንዳንድ ግብአት ነው ከግብአቶች አንዳንድ ነው የተጠቀምኩኝ ማለት ነው። አንድ ቅሽታ፣ አንድ ክሬመል፣ አንድ ድሪሞ፣ አንድ ወተት ይሄን ወተት ማለት ነው ወተት ሪምቦ። እዚህ ደግሞ ብስኩት ደግሞ አንድ ፍሬ ሙሉውን ፈጭቻለሁ ማለት ነው። ወፈር ባለ መልኩ ፈጭቻለሁ ማለት ነው።
ስለዚህ አሁን የማደርገው ምንድነው ከዚህ ከደረደርኩት ብስኩት ላይ ከላዩ ላይ ማድረግ ነው የፈጨሁትን። ምንም ቀላል ነው፣ የሚያስቸግር ነገር የለም። ጣፋጭነቱን ግን ልነግራችሁ አልችልም። በጣም ነው የተወደደ ማለት ነው። ሞክሩት። ሁላችንም እየሰራን የስራ እንትናችን ማዳበር መቻል አለብን። እንግዲህ ውዶች በዚህ መልኩ ደርድሬ ሁሉንም ቀላቅዬ ጨርሻለሁ ማለት ነው። እንደምታዩት ነው። በዚህም ከታችም እንደሚታየው ነው። ምንም ነገር የለውም፣ ተቀላቅሏል ሁሉም ማለት የፈጨሁትን ውህድ ግብአት ከብስኩት ላይ እንትን ብያለሁ ማለት ነው። ከዚህ አሁን ለዲኮር ትንሽ ብስኩት ደቀቅ አድርጌ ከላዩ ላይ ነሰንሳለሁ ማለት ነው። ተከታተሉኝ ውዶች። እንግዲህ አሳይቻችኋለሁ ሁሉንም ነገር። ካልገባችሁ ኮሜንት ላይ ጻፉልኝ፣ እኔ በኮሜንት መልስላችኋለሁ። መግባት ያለበት ግብአት ካልታያችሁ ወይም ደግሞ የጨመርኩትን ነገር ካልታያችሁ ኮሜንት ላይ ግለጹልኝ፣ አሳያችኋለሁ ማለት ነው። በዚህ መልኩ በሚያምር መልኩ ጨርሻለሁ ማለት ነው። ስለዚህ ሁላችሁም እየገባችሁ እዩት፣ ሙያ ተማሩ። አንዱ ያወቀውን ማሳወቅ መልካምነት ነውና ሁላችንም የምናውቀውን ነገር ለሌሎች እንዲያውቁት፣ በተለይ ጅማሬ አረብ ሀገር ለሚመጡት ምግብ መማር ለሚፈልጉት እንዲህ እያደረግን እየሰራን ብናቀርብላቸው እነሱ ከኛ እየተማሩና እኛ ከደረስንበት እንዲደርሱ ይገፋፋሉ፣ ሞራል እንሆናቸዋለን ማለት ነው። ሁላችንም እየገባን አየት እያደረግን ሀሳብ ካለ ኮሜንት ላይ እየገለጽን ማስተካከል ያለብኝ ነገር ካለ አልታያችሁ ያለ ነገር ካለ ለድምጽ ጥራት በጣም ይቅርታ እንግዲህ እና አልታያችሁ ያለ ነገር ካለ ምናምን ኮሜንት ላይ ግለጹልኝ፣ እኔ በኮሜንት መልስላችኋለሁ። ማድረግ ያለባችሁን ነገር ወይም ደግሞ ሰፋ ባለ በሌላ ጊዜ በሌላ ቪዲዮ ሰርቼ እመጣለሁ ማለት ነው። አይዞሽ በርቺ ያላችሁ ለምታበረታቱኝ እህቶቼ ወንድሞቼ ከልብ ነው የማመሰግነው። ምስጋና ላቅ ያለ ነው። ሁላችንም አንዱን ከአንዱ እየተረዳዳን ስኬት ጫፍ ላይ ለመድረስ ሁላችንም መንገደኞች ነንና የስኬታችን ጫፍ ደግሞ ቅርብ ያደርግልን ነው የምለው ውዶቼ። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።